የትራስ የውስጥ ልብሶች ልብሱን ገፈ ራቁቴን አሳደርከኝ። ሳል ሊገለኝ ነው። አንተ ገና ትደፋኛል። ዛሬ ደግሞ ገና ካልጋ ሳልወርድ ጭቅጭቋን ጀመረች። ብርድ ልብሱን ገፈ ራቁቴን አሳደርከኝ፣ ሳል ሊገለኝ ነው አለችኝ። ገና በቅጡ እንኳን ሳልነቃ። ድሮ የምትወደኝ ጊዜ የምወዳት ጊዜ እንደዚህ በጠዋት ሳልነቃ የሚቀድማት ከንፈሬ መሳም ነበር። አሁን ቢሳካላት ቀኑን ነክሳኝ ብትጀምር ደስ የሚላት ይመስለኛል። ሚስቴ ለምን እንደጠላችኝ አላውቅም፣ ግን ጠልታኛለች። ከተጋባን ጊዜ አንስቶ ለእኔ ያላትን ፍቅር እየቀነሰች ስትወስድብኝ ይሰማኛል። በየቀኑ ከትላንቱ ያነሰ ትወደኛለች። ጭቅጭቋ ደግሞ በየዕለቱ እየጨመረ አዲስ መልክ እያመጣ የማላውቀው ደረጃ ላይ ደርሷል። ምንም ሳናወራ ምንም ሳንባባል ለጭቅጭቅ የሚሆን ጥሬ ዕቃ ከየት ፈልጋ እንደምታመጣ ይገርመኛል። ለምን አምሽተህ ጠጥተህ መጣ? ማምሸትን ዝም ስል ጭራሽ እየጠጣ መምጣት ጀመርክ? ጠጥተሃል። ድምፅሽን ቀነሰሽ አውሪ። ልጁ ይነሳል፣ ጎረቤት ይሰማናል። ይስማኝ ይነሳ። እኔ እየጠየቅኩ ያለሁት ለምን አምሽተህ ጠጥተህ መጣህ ነው። ሁሌ ጭቅጭቅ ልጨቃጨቅ ደግ አደረኩኝ። ለምንድን ነው የምትጠጣው? ጠጥተሃል። አፉ እየሸተተኝ ነው። ምናልባት ላቢ ሊሆን ይችላል። ላብ ከዳሽን መጠመቅ ጀመረ። መልስልኝ፣ ንገረኝ። ለምንድን ነው እየጠጣህ?